ዛሬ ልንተርክላችሁ የመጣነው ታሪክ 50 Shades of Grey ይላል። ይህ የፊልም ታሪክ የአንዲት ዩኒቨርሲቲ ተማሪ ንጹህ ዓለም በድንገት የገለበጠ ያልተጠበቀ ፍቅርና አወዛጋቢ የስሜት ትዕይንቶችን የያዘ ልብ አንጠልጣይ ፊልም ነው። በቅድሚያ ግን ቻናሌን ላይክ እና ሰብስክራይብ እያደረጋችሁ ቪዲዮ እንድትመለከቱ ጋብዛለሁ። ታሪኩ የሚጀምረው አናስታሲያ ሲትል የ21 ዓመት አይናፋሯ የኮሌጅ ተማሪ ነው። ዕጣ ፈንታዋን ቀያሪ ቀን ደግሞ የልብ ጓደኛዋ ታማ የሀብታሙና ሚስጥራዊ ዋና ስራ አስፈጻሚ ክርስቲያን ግሬይን ቃለ መጠይቅ እንድታደርግ ስትላክ ነው። አናም የጉዞ አቅጣጫዋን ወደ ክርስቲያን ድርጅት አደረገች። ነገር ግን አናና ክርስቲያን ሲገናኙ ክፍሉ በድንገትና በውጥረት ይሞላል። ክርስቲያን በሚያስደንቅ ሁኔታ ቀልብ ገዥና ማራኪና ተቆጣጣሪ ነው። አና ደግሞ በንጹህነቷና በቀጥተኛ መልሶቿ ትማርከዋለች። ታዲያ ይህ ቃለ መጠይቅ ከስራ ይልቅ የሁለቱ የስሜት ትግል መጀመሪያ ነበር። ክርስቲያን አናን ከቃለ መጠይቁ በኋላ በቀላሉ አልተዋትም። ሆን ብሎ በምትሰራበት ሱቅ መጥቶ ያገኛታል። ይህ ደግሞ ለእሷ ያለውን ያልተለመደ አባዜ ያሳያል። አና እሱም መውደዷን ብትገነዘብም እንደሱ ያለ ሰው ለእርሷ ትክክል እንዳልሆነ ታስባለች። ሆኖም ግን ያልጠበቀችውን ምላሽ ትሰማለች። ክርስቲያን ከኔ ራቂ፣ እኔ ለአንቺ ትክክለኛ ሰው አይደለሁም ሲላት ይበልጥ ተመልካች በጉጉት ይሞላል። ታዲያ ይህ ሰው ማን ነው የሚል ጥያቄዎችንም ይጭራል። አንድ ቀን ምሽት አና ሰክራ ለክርስቲያን ስትደውል ነገሮቹ ሁሉ በፍጥነት ይቀየራሉ። አናም ከጓደኛዋ ከኬት ጋር በፓርቲ ላይ በጣም ትሰክራለች። ክርስቲያን በስልክ ሲያናግራት እንደሰከረች ይረዳል። ወደ ቦታውም በፍጥነት ይሄዳል። ከአና ጓደኞች አንዱ ከፈቃዷ ውጭ ሊስማት ሲሞክር ክርስቲያንም እንደ ልዑለ ኃያል መጥቶ ከችግር ይታደጋታል። ክርስቲያን ጣልቃ ገብቶ ይገፋዋል። አናን ይዟት ይሄዳል። በቀጣይ ቀን አና በክርስቲያን የሆቴል ክፍል ውስጥ ራሷን ታገኘዋለች። ከእንቅልፏ ስትነቃም በሁለቱ መካከል ምንም ነገር እንዳልተፈጠረ ይነግራታል። በዚህም ክርስቲያን ለሴት ክብር የሚሰጥ ሰው መስሎ ታያት። ነገር ግን ከእኔ ጋር መሆን ከፈለግሽ የጽሑፍ ስምምነት እንድትፈርሚልኝ እፈልጋለሁ ሲላት የጉዞ አቅጣጫ ተቀየረ። ከዚያም በግል ሄሊኮፕተር ወደ ሲያትል መኖሪያ አፓርታማው ይወስዳታል። ነገር ግን ያልጠበቀችው ክስተት ተፈጠረ። ክርስቲያን የማንነቱን መጋረጃ ገለጠ። በመጀመሪያ የሚስጥር ስምምነት እንድትፈርም ይጠይቃታል። ከዚያም አስደንጋጭ የሆነውን ቀይ የስቃይና የደስታ ክፍል ያስጎበኛታል። እሱ ገዥ እንደሆነና የሚፈልገው በሕግና በቅጣት የሚመራ ተገዥ እንደሆነ ይነግራታል። አና በድንጋጤ ውስጥ ትሆናለች። በልቧ የምትፈልገው የፍቅር ግንኙነት ነበር። ክርስቲያን ግን የሚያቀርብላት ውድና ስልጣን ነው። ከዚህ አስደንጋጭ ገለጻ በኋላ አና ድንግል መሆኗን ሲያውቅ የክርስቲያን ዓለምም ይናወጣል። ምንም እንኳን ውሉ ባይፈረምም ሁለቱም ስሜታቸውን መቆጣጠር ተስኗቸው በዛው ሌሊት አብረው የፍቅር ጊዜ ያሳልፋሉ። አሁን ግንኙነታቸው ወደ ድርድር ተለወጠ። ክርስቲያን የፍቅር ግንኙነት እንደማይፈልግ ደጋግሞ ይነግራታል። አና ደግሞ በእርሱ የፍቅር ስሜት እንዲፈጠርላት ትመኛለች። በዚህ የውል ሽሚያ ውስጥ ስለ ክርስቲያን ያለፈ ታሪክ ትንሽ ፍንጭ እናገኛለን። ክርስቲያን በመጨረሻ ትልቁን የህይወት ሚስጥሩን ገለጠ። የትውልድ እናቱ ኮኬን ሱሰኛና ሴተኛ ዳሪ እንደነበረችና 4 ዓመት ሲሞላ እንደሞተች፣ ይህም ለምን ስሜትን መግለጽ እንደማይችልና ለምን ሁሌም ሁሉን ነገር መቆጣጠር እንደሚፈልግ ለአና ግልጽ ያደርግላታል። በልጅነቱ በባርነት የተገዛበትና ስሜቱን መግለጽ ያልቻለበት አስቸጋሪ ታሪክ እንዳለበትም ይነግራታል። በዚህም ይህን ያህል ቁጥጥርና ስልጣን የሚፈልግ ለምን እንደሆነ ለመረዳት እንሞክራለን። አና ከጊዜ ወደ ጊዜ በክርስቲያን ድርጊቶች እየተጨነቀች ትመጣለች። ለምን ግን ፍቅሯን እንድትገልጽ አይፈቅድላትም? ሁሉንም ነገር መቆጣጠር የሚፈልገው ለምንድን ነው የሚሉ የተመልካች ጥያቄዎችም ይነሳሉ። አና ከእናቷ ጋር ለመዝናናት ወደ ጆርጂያ ሄዳ እንኳን ሐሳቧ ሁሉ እሱ ጋር ነበር። በመጨረሻም አና ወደ ሲያትል ስትመለስ ውጥረቱ ጣሪያ ይነካል። ክርስቲያን ስሜቱ ሊያካፍላት ፈቃደኛ ባለመሆኑ አና ተስፋ ቆረጠች። የመጨረሻ ሙከራ ለማድረግ እንዴት እንደሚቀጣት እንዲያሳያት ትጠይቀዋለች። ክርስቲያን ወደ በዛቃይ ክፍል ወሰዳትና በኮመጠጠ ቀበቶ 6 ጊዜ ገርፋታል። የዚህ ድርጊት ስቃይም አናን ከህልሟ ነቃ ያደርጋታል። ያ የፈለገችው ቅጣት ሳይሆን እውነተኛው የክርስቲያን ገደብ ነው። በእርሱ ዓለም ውስጥ ህመም አለ እንጂ ፍቅር የለም። እሷም በዚህ ቅጽበት ተገነዘበች። አንተ የምትፈልገውን ፍቅር ልትሰጠኝ አትችልም፣ የምትፈልገውን ተገዥነት ደግሞ እኔ ልሰጥህ አልችልም ትለዋለች። አናም የክርስቲያንን ውድ ስጦታዎች ሁሉ ጥላ የገንዘብ ቼኩን ብቻ ይዛ ሄደች። አና በልብ ስብራት ወደ ቤቷ ስትመለስ ክርስቲያንም የህይወቱን ቁጥጥር መስመር
ሙሉ በሙሉ የተነጠቀ ይመስል በሐዘንና ጨለማ ቤት ውስጥ ታክዞ ይቀመጣል። ይህ ፊልም በፈረንጆች 2015 ለእይታ የቀረበ ሲሆን ይህንን ፊልም ለመስራት 40 ሚሊዮን የአሜሪካን ዶላር ፈሰስ እንዳደረገ የፊልሙ ባለሙያዎች ይናገራሉ። ይህም ፊልምም በ3 ተከታታይ ክፍሎች ተሰርቶ ለእይታ ቀርቧል። የዚህን ቀጣይ ክፍል እንድሰራው ከፈለጋችሁ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። እንግዲህ ይህ የአናና የክርስቲያን የፊፍቲ ሼድስ ኦፍ ግሬይ የመጀመሪያው ምዕራፍ መጨረሻ ነበር። የዛሬው የፊልም ዳሰሳ እዚህ ላይ አበቃን። ቀጣዩ የፊልም ቅኝት እንዳያመልጠው ቻናላችንም ላይክ እና ሰብስክራይብ ያድርጉ። በቀጣዩ የፊልም ቅኝት እስከምንገናኝ ቸር ተመኘን።